እንግዲህ ዛሬ ችሎቱ የተቀጠረው በግራ ቀኝ ያሉት ወንድማማቾች የእናታቸው ውርስ የሆነውን ዳቦ ተስማምተው ባለመካፈላቸው በህጋዊ መንገድ እንዲካፈሉ የተሰየመ ችሎት ነው። አሁንም ቢሆን ፍርድ ቤቱ እንድትስማሙ ነው የሚጠይቃችሁ። በፍጹም አላስማማም። እኔ ከሱ ጋር ይህንን ውርስ ከምካፈል እሱም እኔም ሳንበላው መንገደኛ ቢበለው ይሻላል። ከሱ ጋር ከምስማማ ከሴጣን ጋር ደባል ብሆን ይሻለኛል። ተው ተስማሙ። እሱ ይችን ውርስ ከሚበላት እኔ አጥቼው ጎዳና ልውደቅ። እንደሱ ይሻላል ብላችሁ ነው? ተስማሙ። አዎ ይሻላል። ባልበላውም ጭሬ ደፋዋለሁ እንጂ እችን ውርስማ አይበላትም። አልበላውም አይበላትም። ተው ተስማሙ። የአንድ እናት ልጆች ናችሁ። የአንድ እናት ልጆች ናችሁ። ተስማሙ። መንገደኛ ከሚበላው ተስማሙ። ውሳኔ ዳቧችሁን በፍትሃዊ መንገድ መንገደኛ በልቶታል። ፋይሉ ተዘግቷል። ይግባኝ ማለት ጥቅም የለውም። ወደ መዝገብ ቤት ይመለስ። እናመሰግናለን ክቡር ዳኛ። ፍትህን ዛሬ አየዋት በእግሯ ቆማ። እናመሰግናለን ክቡር። እየበሉ